የኤክስፖነንቶችና ሎጋሪዝሞች ልዩነት በአጭሩ ይህ ነው። አንድ ዛፍ ቢኖረንና ይህ ዛፍ በየዓመቱ ቁመቱ በእጥፍ የሚጨምር ቢሆን በመጀመሪያው ዓመት ላይ የዛፉ ቁመት 2 ሜትር ነው ብንል በሚቀጥለው ዓመት በእጥፍ አድጎ 4 ሜትር ይሆናል። በሶስተኛው ዓመት እንደገና በእጥፍ ያድግና 8 ሜትር ይሆናል። በአራተኛው ዓመት አሁንም በእጥፍ አድጎ 16 ሜትር ይሆናል። ይሄ ማለት በሂሳብ ስንገልጸው 2 ሲባዛ 2 4 ይሆናል። 4 ሲባዛ 2 8 ይሆናል። 8 ሲባዛ 2 16 ይሆናል ማለት ነው። ግን 2 ሲባዛ 2 ሲባዛ 2 ሲባዛ 2 እያልን ከምንጽፍ 2 raised to 4 ብለን 2ን 4 እንዳባዛናት መግለጽ እንችላለን። የዚህን አይነት ኤክስፕሬሽኖች ኤክስፖኔንሻል ኤክስፕሬሽን እንላቸዋለን። በዚህ ምሳሌ ይህ ኤክስፖኔንሻል ኤክስፕሬሽን የሚሰጠን 16 ስለሆነ የሚመልስልን ጥያቄ ዛፉ በየዓመቱ በእጥፍ ቢያድግ ከ4 ዓመት በኋላ ምን ያህል ይረዝማል የሚለውን ነው። ግን ደግሞ ጥያቄያችንን ቀይረን ዛፉ በየዓመቱ በእጥፍ ቢያድግ 16 ሜትር መቼ ይሆናል ብንል ወደ ሎጋሪዝሚክ ኤክስፕሬሽን መጣን ማለት ነው። ልክ ጥያቄያችንን ስንቀይር ይህ ኤክስፖኔንሻል ኤክስፕሬሽን ወደዚህ ሎጋሪዝም ኤክስፕሬሽን ይቀየራል። እዚህ ጋር ያለችው 2 ዛፉ በእጥፍ እንደሚያድግ እየነገረችን ሲሆን 16 ደግሞ ዛፉ የሚደርስበትን የቁመት መጠን ይነግረናል። 4 ደግሞ ዛፉ በእጥፍ እያደገ 16 ሜትር የሚደርስበት የጊዜ መጠን ይሆናል ማለት ነው። በአጭሩም ቢሆን የሎጋሪዝሚክና የኤክስፖኔንሻል ኤክስፕሬሽኖች ልዩነት ይህ ነው።